العقيدة أولا قدميا لعقيدة كفل سلسامست. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد، فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? ኢንሻአላህ እንግዲህ ነብዩ አለይሂ ሰላቱ ወሰላም አምልኮትን ለአላህ ሱብሓነሁ ወተዓላ ብቻና ብቻ እንዲሆን ያደረጉትን ተጋድሎ እያየን ነው። ሐቂቃ ሒማየቱል ሙስጠፋ ሰለላሁ ዐለይሂ ወሰለም جناب التوحيد. حماية النبي صلى الله عليه وسلم جناب التوحيد. نبي عليه الصلاة والسلام توحيد انديتني يطبقوت أملكو مولو بمولو ترتبلو لا الله سبحانه وتعالى انديهون بزو تغارلو أدرقوا الحقيقة. الله أكبر. يعني ياينو يو عاكيد عدل من نمارو سلا أملكوت عدل يتمارني يالنو سلازي تككلنيو أملكوت ከቢድዓው ከሽርኩ የትኛው ነው ብለን መለየት ይገባናል ማለት ነው። እንግዲህ ከትናንት ወዲያ ስለ ሩቃ፣ ስለ ተማኢም፣ ስለ ቲወላ አይተናል። ዛሬ ደግሞ ኢንሻአላህ المطلب الثالث ሶስተኛው ክፍል ወይም ነጥብ لبس الحلقة والخيط ونحوها። እንግዲህ ብዙ ህፃናቶችን እናያለን፣ ታላላቅ እናቶቻችንን እናያለን። አንገቶቻቸው ላይ፣ እግሮቻቸው ላይ፣ እጆቻቸው ላይ ቀለበቶችን በክር አድርገው አስረው ማለት ነው። ወይም ገመድ ሊሆን ይችላል፣ ወይም የፕላስቲክ ጎማ ሊሆን ይችላል። ዞሮ ዞሮ እንዲህ አይነት ቀለበቶችን የሚያደርጉ ሰዎች፣ እናቶች፣ አባቶች፣ ልጆች እናያለን ማለት ነው። ይሄ ክልክል ነው፣ حرام ነው፣ ማወቅ አለብን ማለት ነው ሁላችንም። እንግዲህ الحلقة የሚባለው ምንድነው? ቀለበት ነው። قطعة مستديرة من حديد أو ذهب أو فضة أو نحاس أو نحو ذلك. ይሄ ቀለበት የሚባለው ነገር እንግዲህ ያው ቁራጭ ክብ የሆነች ቀለበት ነች። ከብረት ሊሆን ይችላል፣ ከወርቅ ሊሆን ይችላል፣ ከብር ሊሆን ይችላል፣ ከነሐስ ሊሆን ይችላል ማለት ነው፣ ከቆርቆሮ أو نحو ذلك። ወይም ከሌላ ከፕላስቲክ ሊሆን ይችላል፣ ከአሉሚኒየም ሊሆን ይችላል፣ ከዳይመንድ ሊሆን ይችላል፣ ከአልማዝ ሊሆን ይችላል፣ ሌሎችም ከጌጣጌጦች ሊሆን ይችላል ማለት ነው። የሚደረገው ነገር ምናንጠለጥለው ነገር ማለት ነው። والخيط معروف وقد يجعل من الصوف أو الكتان أو نحوه. كرم على كرم ياسرو سوّج مالتنا.